ሰላም ለእናንተ ይሁን። ዛሬም ደግሞ የሶምሶንን አስደናቂ ጥንካሬና ድክመቶቹን የሚያሳየንን ቪዲዮ ይዘን መጥተናል። መልካም ቆይታ ይሁንላችሁ። የሶምሶን ታሪክ። እስራኤላውያን እንደገና በእግዚአብሔር ፊት ክፉ ድርጊት ፈጸሙ። ስለዚህ እግዚአብሔር በፍልስጤማውያን እጅ 40 ዓመት እንዲገዙ አሳልፎ ሰጣቸው። ማኑሄ የተባለ ከዳን ወገን የተወለደ አንድ የጾርዓ ሰው ነበር። ሚስቱ መካን ነበረች፣ ልጅ አልወለደችም። የእግዚአብሔር መልአክ ለሴቲቱ ተገልጦ እንዲህ አላት፣ እነሆ አንቺ መካን ነሽ፣ ልጅም አልወለድሽም። ነገር ግን ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። እንግዲህ ተጠንቀቂ፣ የወይን ጠጅም ሆነ ሌላ የሚያሰክር መጠጥ አትጠጪ፣ እርኩስ ነገርም አትብይ። ምክንያቱም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። በራሱ ላይ ምላጭ አይድረስበት፣ ልጁ ከእናቱ ማህፀን ጀምሮ ናዝራዊ በመሆን ለእግዚአብሔር የተለየ ይሆናልና። እስራኤልንም ከፍልስጤማውያን እጅ መታደግ ይጀምራል። ከዚያም ሴቲቱ ወደ ባሏ ሄዳ እንዲህ አለችው፣ የእግዚአብሔር ሰው ወደ እኔ መጣ። የእግዚአብሔር መልአክ የሚመስልና እጅግ የሚያስደነግጥ ነበር። ከየት እንደመጣ አልጠየቅኩትም፣ እርሱም ስሙን አልነገረኝም። ነገር ግን ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። ስለዚህ ከእንግዲህ ወዲህ የወይን ጠጅም ሆነ ሌላ የሚያሰክር መጠጥ አትጠጪ፣ እርኩስ ነገር አትብይ። ልጁ ከእናቱ ማህፀን ጀምሮ እስኪሞት ድረስ ናዝራዊ በመሆን ለእግዚአብሔር የተለየ ይሆናል ብሎኛል። ከዚያም ማኑሄ ጌታ ሆይ፣ የሚወለደው ልጅ እንዴት አድርገን ማሳደግ እንዳለብን እንዲያስተምረን ያ ወደኛ የላከው የእግዚአብሔር ሰው እንደገና እንዲመጣ ታደርገው ዘንድ ለምንሃለሁ ብሎ ወደ እግዚአብሔር ጸለየ። እግዚአብሔርም የማኑሄን ጸሎት ሰማ። የእግዚአብሔር መልአክ ሴቲቱ በእርሻ ውስጥ ሳለች ተገለጠላት። በዚያ ጊዜ ግን ባሏ ማኑሄ አብሯት አልነበረም። እርሷም ለባሏ ለመናገር ፈጥና በመሄድ ባለፈው ጊዜ የተገለጠልኝ ሰው ዛሬም ተገለጠልኝ አለችው። ማኑሄም ተነስቶ ሚስቱን ተከተላት። ሰውየውም እንደደረሰም ከሚስቴ ጋር ተነጋግረህ የነበርከው አንተ ነህ ሲል ጠየቀው። እርሱም አዎን እኔ ነኝ አለው። ማኑሄም ያልከው በሚፈጸምበት ጊዜ የልጁ ሕይወት የሚመራው እንዴት ነው? እኛስ ምን ማድረግ አለብን ሲል ጠየቀው። የእግዚአብሔር መልአክ እንዲህ አለው፣ ሚስትህ የነገርኳትን ሁሉ ታድርግ። ከወይን ተክል የሚገኝ ማንኛውም ነገር አትብላ፣ የወይን ጠጅም ሆነ ሌላ የሚያሰክር መጠጥ አትጠጣ፣ እርኩስ ነገር አትብላ፣ ያዘዝኳትን ሁሉ ታድርግ። ከዚያም ማኑሄ የእግዚአብሔርን መልአክ የፍየል ጠቦት አርደን እስክናዘጋጅልህ ድረስ እባክህ ቆይ አለው። የእግዚአብሔርን መልአክ የግድ ብታቆየኝ እንኳ የምታቀርበው ማንኛውም ምግብ አልበላም፣ ነገር ግን የሚቃጠል መስዋዕት የምታዘጋጅ ከሆነ እርሱን ለእግዚአብሔር አቅርበው አለው። የሚነጋገረው የእግዚአብሔር መልአክ መሆኑን አላወቀም ነበር። ማኑሄ የእግዚአብሔርን መልአክ የተናገርከው ሲፈጸም እንድናከብር ስም ማን ነው በማለት ጠየቀው። እርሱም ስሜ ድንቅ ስለሆነ ለምን ትጠይቀኛለህ አለው። ማኑሄም የፍየሉን ጠቦት ከእህል ቁርባን ጋር ወስዶ በዓለት ላይ ለእግዚአብሔር ሰዋው። ማኑሄና ሚስቱ እያዩ እግዚአብሔር አስደናቂ ነገር አደረገ። ይኸውም የእሳቱ ነበልባል ከመሰዊያው ወደ ሰማይ ሲወጣ የእግዚአብሔር መልአክ በነበልባሉ ውስጥ አረገ። ማኑሄና ሚስቱ ይህንን ሲመለከቱ በግንባራቸው መሬት ላይ ተደፉ። የእግዚአብሔር መልአክ ለማኑሄና ለሚስቱ ዳግመኛ ባለመገለጡ ቀደም ሲል የተገለጠላቸው የእግዚአብሔር መልአክ መሆኑን ማኑሄ አወቀ። ሚስቱንም እግዚአብሔርን ስላየን ያለ ጥርጥር እንሞታለን አላት። ሚስቱ ግን መልሳ እንዲህ አለችው፣ እግዚአብሔር ሊገለን ቢፈልግ ኖሮ የሚቃጠለው መስዋዕትና የእህል ቁርባን ከእጃችን ባልተቀበለን፣ ደግሞም ይህንን ነገር ሁሉ ባላሳየንና እንዲህ ያለውን ነገር በዚህ ጊዜ ባልነገረን ነበር። ሴቲቱ ወንድ ልጅ ወለደች፣ ስሙንም ሶምሶን ብላ ጠራችው። ልጁ አደገ፣ እግዚአብሔርም ባረከው። የእግዚአብሔርም መንፈስ በጾርዓና በኤሽታኦል መካከል ባለው በዳን ሰፈር ሳለ ያነቃቃው ጀመር። ሶምሶን ወደ ተምና ወረደ። እዚያም አንዲት ወጣት ፍልስጤማዊ ታየ። እንደተመለሰም አባትና እናቱን በተምና አንዲት ወጣት ፍልስጤማዊ ታይቻለሁና አሁኑኑ አጋቡኝ አላቸው። አባቱና እናቱ ከዘመዶችህ ወይም ከሕዝቦች ሁሉ መካከል ለአንተ የምትሆን ሴት መች ታጣችና ነው ወዳልተገረዙት ፍልስጤማውያን ሚስት ፍለጋ ይሄድከው አሉት። ሶምሶንም አባቱን ልቤን የማረከችው እርሷ ናትና እርሷን አጋባኝ አለው። በዚያም ጊዜ በእስራኤል ላይ ገዢዎቹ ፍልስጤማውያን ስለነበሩ
ከፍልስጤማውያን ጋር ጠብ እንዲፈጠር እግዚአብሔር ሆን ብሎ ያደረገው ነገር መሆኑ አባትና እናቱ አላወቁም ነበር። ከዚያም ሶምሶን ከአባትና ከእናቱ ጋር ወደ ተምና ወረደ። በዚያን ከአንድ የወይን አትክልት ቦታ እንደደረሱ ድንገት አንድ የአንበሳ ደቦል እያገሳ መጣበት። በዚያ ጊዜ እግዚአብሔር መንፈስ በኃይል ወረደበት። ስለዚህ የፍየል ጠቦት እንደሚገነጣጥል አንበሳውን ያለምንም መሳሪያ በባዶ እጁ ገነጣጠለው። ያደረገውን ግን ለአባቱ ሆነ ለእናቱ አልነገራቸውም ነበር። ወደ ሴቲቱም ወረደ፣ ከእርሷም ጋር ተነጋገረ፣ እጅግም ወደዳት። ከጥቂት ቀን በኋላም ሊያገባት ተመለሰ። የአንበሳውንም በድን ለማየት ከመንገድ ዘወር አለ። በበድኑ ውስጥም የንብ መንጋ ሰፍሮ ተመለከተ፣ ማርም ነበረበት። በእጁ ወስዶ መንገድ ለመንገድ እየበላ ሄደ። ከወላጆቹ ጋር እንደተገናኘ ከማሩ ሰጣቸው፣ እነርሱም በሉ። ነገር ግን ማሩን የወሰደው ከአንበሳ በድን መሆኑን አልነገራቸውም ነበር። የሶምሶን አባት ልጅቱን ሊያይ ወረደ። ሶምሶንም በነበረው የሙሽራ ወግ መሰረት በዚያ ግብዣ አደረገ። እርሱም ለፍልስጤማውያን በታየ ጊዜ 30 አጃቢዎች ሰጡት። ሶምሶን እንዲህ አላቸው፣ አንድ እንቆቅልሽ እነግራችኋለሁ። ታዲያ ፍቺውን በሰርጉ በዓል 7 ቀኖች ውስጥ ከሰጣችሁኝ 30 የቀጭን ፈትል በፍታ ቀሚስና 30 የክት ልብስ እሰጣችኋለሁ። እንቆቅልሹን ካልፈታችሁልኝ ግን 30 የቀጭን ፈትል በፍታ ቀሚስና 30ውን የክት ልብስ እናንተ ትሰጡኛላችሁ። እነርሱም በል እንቆቅልሽን ንገረን እንስማው አሉት። ሶምሶንም ከበላተኛው መብል ከብርቱም ጣፋጭ ነገር ወጣ አላቸው። እነርሱም እስከ 3 ቀን ድረስ እንቆቅልሹን መፍታት አልቻሉም ነበር። በአራተኛው ቀን የሶምሶንን ሚስት የእንቆቅልሹን ፍቺ እንዲነግረን ባልሽን እስኪ አግባቢልን፣ ያለዛ አንቺም የአባትሽን ቤተሰብ በእሳት እናቃጥላችኋለን፣ ጠርታችሁ የጋበዛችሁን ልትዘርፉን ነው አላት። ከዚያም የሶምሶን ሚስት ተንሰቅስቃ እያለቀሰች ከፊቱ በመቅረብ ለካስ ትጠላኛለህ፣ በእርግጥ አትወደኝም አለችው። እርሱም ይህንን ለአባቴ የሆነ ለእናቴ አልነገርኳቸውም፣ ታዲያ ላንቺ ለምን ነግርሻለሁ አላት። ሚስቱን በሰርጉ በዓል 7 ቀን ሙሉ እያለቀሰች ጨቀጨቀችው። አጥብቃ ስለነዘነዘችው በመጨረሻ በሰባተኛው ቀን ነገራት። እርሷን በበኩሏ እንቆቅልሹን ፍቺ ለሕዝቧ ነገረች። በሰባተኛው ቀን ፀሐይ ከመጥለቋ በፊት የከተማው ሰዎች ከማር የጣፈጠ ምን ተገኝቶ ከአንበሳስ ወዲህ ብርቱ ከየት መጡ አሉት። ሶምሶንም መልሶ በጊደሬ ባላረሳችሁ እንቆቅልሼንም ባልፈታችሁ አላቸው። ከዚያም የእግዚአብሔር መንፈስ በሶምሶን ላይ በኃይል ወረደበት። ወደ አስቀሎናም ወርዶ ከሰዎች መካከል 30ውን ገደለ። ያላቸውንም ከገፈፈ በኋላ ልብሶቻቸውን አምጥቶ እንቆቅልሹን ለፈቱት ሰዎች ሰጣቸው። በቁጣ እንደነደደም ተነስቶ ወደ አባቱ ቤት ወጣ። የሶምሶንም ሚስት ለሚዜው ተዳረች። ከጥቂት ጊዜ በኋላ በስንዴ መከር ወራት ሶምሶን አንድ የፍየል ጠቦት ይዞ ሚስቱን ለማየት ሄደ። እርሱም ሚስቴ ወዳለችበት ቤት ልግባ አለ። አባቷ ግን እንዲገባ አልፈቀደለትም። አባትየው ፈጽሞ የጠላሃት መሆንን ስለተረዳው ለሚዜህ ድሬለታለሁ፣ ታናሽ እህቷ ከእርሷ ይልቅ ውብ አይደለችምን? እርሷን አግባት አለው። ሶምሶንም መልሶ ከእንግዲህ በፍልስጤማውያን ላይ በሚደርሰው ጉዳት ተጠያቂ አልሆንም አላቸው። ከዚያም ወጥቶ በመሄድ 300 ቀበሮችን ያዘ። የሁለቱን ጭራ አንድ ላይ ካሰረ በኋላ ችቦ ወስዶ ጥንድ ሆኖ ከተያያዘው ጭራ ጋር አሰረው። ችቦውንም በእሳት አቃጥሎ ቀበሮቹን በፍልስጤማውያን የእህል አዝመራ ላይ ለቀቃቸው። ነዶውን፣ የቆመውን አዝመራ እንዲሁም የወይራውን ተክል አቃጠለ። ፍልስጤማውያን ይህን ያደረገው ማን ነው ብለው ሲጠየቁ ሚስቱ ለሚዜው ስለተሰጠችበት የተምናዊ አማች ሶምሶን ነው የሚል መልስ አገኙ። ስለዚህ ፍልስጤማውያን ወጥተው ሴቱና አባቷን በእሳት አቃጥለው ገደሏቸው። ሶምሶንም እንግዲህ እናንተ ይህንን ካደረጋችሁ እኔ ደግሞ ሳልበቀላችሁ አልመለስም አለ። ክፉኛ መታቸው። ከእነርሱም ብዙዎችን ገደለ። ከዚያም ወርዶ በኢታ ማለት ዋሻ ተቀመጠ። ፍልስጤማውያንም ወጥተው በይሁዳ ሰፈሩ። ከዚያም በሌሂ አጠገብ ተበታትነው አደፈጡ። የይሁዳ ሰዎች ልትወጉን የመጣችሁት ለምንድን ነው ሲሉ ጠየቋቸው። እነርሱም እኛ የመጣነው ሶምሶንን ልናስርና ያደረገብንም ልናደርግበት ነው ብለው መለሱላቸው። ከዚያም 3000 ሰዎች ከይሁዳ ተነስተው በኢታ ማለት ወዳለው ዋሻ ወርደው ሶምሶንን ፍልስጤማውያን ገዢዎቻችን መሆናቸውን አታውቅምን? ያደረክብንስ ነገር ምንድነው ብለው ጠየቁት። ሶምሶንም ያደረኩት እነርሱ ያደረጉብኝ ነው በማለት መለሰላቸው። እነርሱም አስረን ለፍልስጤማውያን ልንሰጥ ይኸው መተናል አሉት። ሶምሶንም እናንተ ራሳችሁ ላትገድሉኝ ማሉልኝ አላቸው። እነርሱም አስረን ብቻ ለእነርሱ አሳልፈን እንሰጣለን እንጂ ራሳችን አንገልህም አሉት።
ከዚያ በሁለት አዳዲስ ገመድ አስረው ከአለቱ ዋሻ አወጡት። ሶምሶንም ሌሂ እንደደረሰ ፍልስጤማውያን እየጮሁ ወደ እርሱ መጡ። በዚያ ጊዜ እግዚአብሔር መንፈስ በሶምሶን ላይ በኃይል ወረደበት። እጆቹ የታሰሩበት ገመድ እሳት ውስጥ እንደገባ የተልባ እግር ፈትል ሆኖ ከእጆቹ ላይ ወደቀ። ከዚያም በቅርቡ የሞተ የአንድ የአህያ መንጋጋ አይቶ ከመሬት አነሳ። በዚያም 1000 ሰው ገደለ። ሶምሶንም በአንድ የአህያ መንጋጋ 1000 ሰው ዘራሪ፣ በአንድ የአህያ መንጋጋ 1000 ሬሳ አነባባሪ ብሎ ፎከረ። ይህን ተናግሮ እንዳበቃ የአህያውን መንጋጋ ከእጁ ወዲያ ወረወረው። የዚያም ቦታ ስም ራማት ሌሂ ተብሎ ተጠራ። እጅግ ተጠምቶ ስለነበር እነሆ ለአገልጋይ ይህንን ታላቅ ድል አጎናጽፈሃል። ታዲያ አሁን በውሃ ጥም ልሙት? እንዴትስ በእነዚህ ባልተገረዙ ፍልስጤማውያን እጅ ልውደቅ? በማለት ወደ እግዚአብሔር ጮኸ። እግዚአብሔርም በሌሂ አለት ሰነጠቀለት። ከዚያም ውሃ ጠጣ። ሶምሶንም ያንን ሲጠጣ በረታ፣ መንፈሱን ታደሰ። ስለዚህ ያ ምንጭ አይና ቆሬ ተባለ። እስከ ዛሬም ድረስ በዚያ በሌሂ ይገኛል። ሶምሶንም በፍልስጤማውያን ዘመን በእስራኤል ላይ ለ20 ዓመት ፈራጅ ሆነ። ሶምሶንም ወደ ጋዛ ሄደ። በዚያን ጋለሞታ ሴት አይቶ ወደ እርሷ ገባ። የጋዛ ሰዎች ሶምሶን እዚህ ነው የሚል ወሬ ደረሳቸው። ስለዚህም ሰዎቹ ቦታውን ከበው ሌሊቱን በሙሉ በከተማይቱ ቅጥር በር ላይ አድፍጠው ጠበቁት። በማለዳ እንገለዋለን በማለት ሌሊቱን በሙሉ እያደፈጡ አደሩ። ነገር ግን ሶምሶን እዚያ የተኛው እስከ እኩለ ሌሊት ብቻ ነበር። ተነስቶም የከተማይቱን ቅጥር በር ከሁለት መቃኖች ጋር መወርወሪያውን መያዣውን ጭምር በሙሉ ነቅሎ በትከሻው ላይ ካደረገ በኋላ በኬብሮን ፊት ለፊት እስካለው ኮረብታ ጫፍ ድረስ ተሸክሞት ወጣ። ከጥቂት ጊዜ በኋላ ሶምሶን በሶሬክ ሸለቆ የምትኖር ደሊላ የምትባል አንዲት ሴት ወደደ። የፍልስጤማውያን ገዦች ወደ እርሷ ሄደው እርሱን አስረን በቁጥጥራችን ስር በመዋል ልናሸንፈው እንዴት እንደምንችልና የብርታቱ ታላቅነት ሚስጥር ምን እንደሆነ እንዲያሳይሽ እስቲ አባቢው። ይህን ካደረግሽ እያንዳንዳችን 1100 ሰቅል ጥሬ ብር እንሰጥሻለን አሏት። ስለዚህ ደሊላ ሶምሶንን የብርታትህና የታላቅነት ሚስጥርና ታስረ በቁጥጥር ስር የምትውለው እንዴት እንደሆነ እባክህ ንገረኝ አለችው። ሶምሶንም ማንም ባልደረቁ 7 እርጥብ ጠፍሮች ቢያስረኝ እንደ ማንኛውም ሰው ደካማ ሆናለሁ አላት። ከዚያም የፍልስጤማውያን ገዦች ያልደረቁ 7 እርጥብ ጠፍሮች አመጡላት። እርሷም አሰረችው። ሰዎቹ በጓዳ ውስጥ ተደብቀው ነበር። እርሷም ሶምሶን ፍልስጤማውያን መጡብህ አለችው። ሶምሶን ግን ፈትል እሳት ሲነካው እንደሚበጣጠስ ጠፍሮቹን በቀላሉ በጣጠሳቸው። ስለዚህ የብርታቱ ሚስጥር ምን እንደሆነ ሊታወቅ አልተቻለም። ደሊላም ሶምሶንን አሞኝተኸኛል፣ ዋሽተኸኛል፣ እባክህ አሁንም አንተን እንዴት ማሰር እንደሚቻል ንገረኝ አለችው። እርሱም ስራ ላይ ባልዋሉ አዳዲስ ገመዶች ቢያስሩኝ እንደ ማንኛውም ሰው ደካማ ሆናለሁ አላት። ደሊላም አዳዲስ ገመዶች ወስዳ አሰረችው። ሰዎቹ በጓዳ ውስጥ ተደብቀው ነበር። እርሷም ሶምሶን ፍልስጤማውያን መጡብህ አለችው። እርሱ ግን ክንዱ የታሰረባቸውን ገመዶች እንደ ፈትል ክር በጣጠሳቸው። ደግሞም ደሊላ ሶምሶንን እስካሁን አሞኝተኸኛል፣ ዋሽተኸኛል፣ እባክህን አንተን ማሰር የሚቻለው እንዴት እንደሆነ ንገረኝ አለችው። እርሱም መልሶ የራስ ጠጉሬን 7 ቆንዳላዎች ከድር ጋር ጎንጎነሽ በችካል ብቸኪው እንደ ማንኛውም ሰው ደካማ ሆናለሁ አላት። ደሊላም መተኛቱን አይታ 7 ቆንዳላዎችን ከድር ጋር ጎነጎነችው፣ ከችካልም ጋር ቸከለችው። እንደገናም ሶምሶን ፍልስጤማውያን መጡብህ አለችው። ሶምሶንም ከእንቅልፉ ነቃ። ችካሉንም ከነድሩ ከነቆንዳላው ነቀለው። ከዚያም ሳታምነኝ እንዴት እወድሻለሁ ትለኛለህ? ስታታልለኝና የኃይልህን ታላቅነት ሚስጥር ስትደብቀኝ ይህ 3ኛ ጊዜህ ነው አለችው። በህይወት መኖሩን እስኪጠላ ድረስ ዕለት ዕለት በመጨቅጨቅ አሰለቸችው። ስለዚህ ሁሉም ነገር ነገራት። እንዲህም አለ፣ ከተወለድኩ ጀምሮ ናዝራዊ በመሆን ለእግዚአብሔር የተለየው ስለሆን ራሴን ምላጭ ነክቶት አያውቅም። የራሴ ጠጉር ቢላጭ ግን ኃይል የተለይቶኝ እንደ ማንኛውም ሰው ደካማ ሆናለሁ አላት። ደሊላ ሁሉን ነገር እንደነገራት በተረዳሽ ጊዜ ለፍልስጤማውያን ገዦች ሁሉን ነገር ነግሮኛልና ተመልሳችሁ ኑ ብላ ላከችባቸው። የፍልስጤማውያን ገዦችም ብሩን ይዘው ተመልሰው መጡ። ደሊላ ሶምሶንን በጭኗ ላይ አስተኝታ እንቅልፍ እንዲወስዶ ካደረገች በኋላ አንድ ሰው ጠርታ 7ቱን የጠጉር ቁንዳላዎች አስላጫቻቸው። እርሷም ታስጨንቀው ጀመር፣ ኃይሉን ተለየው። እርሷም ሶምሶን ፍልስጤማውያን መጡብህ አለችው። ሶምሶን ከእንቅልፉ ነቅቶ እንደወትሮ አደርጋለሁ አለ። ነገር ግን እግዚአብሔር እንደተወው አላወቀም ነበር። ከዚያም ፍልስጤማውያን ያዙት፣ አይኖቹን አውጥተው ወደ ጋዛ ይዘውት ወረዱ። በናስ ሰንሰለትም ማስረው እስር ቤት ውስጥ እህል እንዲፈጭ አደረጉት።
ነገር ግን ከተላጨ በኋላ ጠጉሩ እንደገና ማደግ ጀመረ። በዚህ ጊዜ ፍልስጤማውያን ገዦች አምላካችን ዳጎን ጠላታችንን ሶምሶንን በእጃችን አሳልፎ ሰጥቶናል ብለው በመደሰት ለአምላካቸው ለዳጎን ታላቅ መስዋዕትን ለማቅረብ ተሰበሰቡ። ሕዝቡም ሶምሶንን ባዩ ጊዜ አምላካቸው ዳጎንን በማመስገን ምድራችንን ያጠፋውን ብዙ ሰው የገደለብንን ጠላታችንን አምላካችን በእጃችን አሳልፎ ሰጠን አሉ። እጅግ ደስ ባላቸው ጊዜ እንዲያዝናናን ሶምሶንን አምጡት አሉ። ስለዚህ ሶምሶን ከእስር ቤት ጠርቶ አስመጡት። በፊታቸው ተጫወተ። በምሰሶቹ መካከል ባቆሙት ጊዜ ሶምሶን እጁን ይዞ የሚመራውን ልጅ ቤተ ጣዖቱ ደግፎ ወደ ያዙት ምሰሶቹ አስጠጋኝና ልደገፋቸው አለ። በዚያ ጊዜ ወንዶችና ሴቶች ቤተ ጣዖቱን ሞልተውት ነበር። የፍልስጤማውያን ገዦች በሙሉ በዚያ ነበሩ። ሶምሶን ሲጫወት ለማየት 3000 ያህል ወንዶችና ሴቶች በጣራው ላይ ነበሩ። ሶምሶንም ወደ እግዚአብሔር እንዲህ ሲል ጸለየ። ልዑል እግዚአብሔር ሆይ አስበኝ፣ አምላኬ ሆይ እባክህ አንድ ጊዜ ብቻ ብርታት ስጠኝና ስለጠፉት ዓይኖች ፍልስጤማውያንን አንዴ ልበቀላቸው። ከዚያም ቤተ ጣዖቱ መካከል ላይ ደግፈው የያዙትን 2 ምሰሶች አንዱን በቀኙ አንዱን በግራ እጁ አቅፎ በመያዝ ከፍልስጤማውያን ጋር አብሬ ልሙት በማለት ባለ ኃይሉ ሲገፋው ቤተ ጣዖቱ በገዢዎቹና በውስጥ በነበሩት በሌሎች ሰዎች ሁሉ ላይ ወደቀባቸው። ስለዚህ በሕይወት ከኖረበት ጊዜ ይልቅ በሞቱ ጊዜ ብዙ ሰው ገደለ። ወንድሞቹና መላው የአባቱ ቤተሰብ ሬሳውን ለማምጣት ወደዚያ ወረዱ። አምጥተውም የአባቱ የማኑሄ መቃብር ባለበት በጾራና በኤሽታኦል መካከል ቀበሩት። ሶምሶንም በእስራኤል ላይ 20 ዓመት ፈረደ።